ዳይሬክት እና ኢንዳይሬክት ታክስ ማለት ምን ማለት ነው? በዚህ ቪዲዮ ስለ ዳይሬክት እና ኢንዳይሬክት ታክስ የምንነጋገር ይሆናል። እንግዲህ ቀጥተኛና ቀጥተኛ ያልሆነ ግብር ስንል መሰረታዊ የሆነ ልዩነት አለ። ቀጥተኛ ግብር ወይም ዳይሬክት ታክስ የምንለው ታክሱ የሚጣለው በቀጥታ ኢንዲቪዥዋሉ ወይም ድርጅቱ ጀነሬት ያደረገው ኢንካም ላይ ነው፣ ገቢ ላይ ነው የሚጣለው ማለት ነው። ለምሳሌ ኢምፕሎይመንት ኢንካም ታክስ፣ ቢዝነስ ፕሮፊት ታክስ፣ ሬንታል ኢንካም ታክስ፣ አዘር ኢንካም ታክስ ብለን የምንጠራቸው ከቀጥተኛ ግብር ውስጥ የሚመደቡ የግብር አይነቶች ናቸው። ስለዚህ አንድ ሰው ጀነሬት ላደረገው ገቢ ላገኘው ገቢ ግብር መክፈል አለበት። በርደኑ እኛ ላይ ነው ማለት ነው። ኢንካም ጀነሬት ያደረገ ሰው በግዴታ ግብር መክፈል አለበት። ዳት ኢዝ ዳይሬክት ታክስ የምንለው ማለት ነው። ኢንዳይሬክት ታክስ ግን የምንለው በተዘዋዋሪ የሚጣል የታክስ አይነት ነው። which means ባገኘነው ገቢ ላይ ሳይሆን ባወጣነው ወጪ ላይ በኮንሰፕሽናችን ላይ የሚጣል ግብር ነው ኢንዳይሬክት ታክስ የምንለው። ለምሳሌ ቫት ሊሆን ይችላል፣ ቲኦቲ ሊሆን ይችላል፣ ከስተም ዲዩቲ ታክስ ሊሆን ይችላል፣ ኤክሳይዝ ታክስ ሊሆን ይችላል፣ ሱር ታክስ ሊሆን ይችላል። እነዚህ ታክሶች ምንድን ነው የሚባሉት? ኢንዳይሬክት ታክስ ነው የሚባሉት። በገዛነው ዕቃ ወይም ባገኘነው አገልግሎት ላይ የምንከፍላቸው ግብሮች ናቸው። ስለዚህ ኢንዳይሬክት የተባለው ለምንድን ነው? በቀጥታ ለመንግስት አይደለም የምንከፍላቸው። በባህላችን ኢንተርሚዲየተሪስ አለ፣ ነጋዴው አለ። የኛ የምንከፍለውን ግብር ከኛ ሰብስቦ ለመንግስት የሚያሳውቅ ሌላ አንድ ኢንተርሚዲየተሪ አለ። ስለዚህ ነጋዴው ከሚሸጠው ዕቃ ላይ ቫት ቲኦቲ ይጨምራል፣ ከከስተመሩ ይሰበስብና ለመንግስት ወስዶ ያስረክባል። ዳት ኢዝ ኢንዳይሬክት የምንለው ማለት ነው። ዳይሬክት ታክስ ግን ቅድም እንዳልኳችሁ ቀጥታ ገቢ ላይ የሚጣል ግብር ነው። ኮንሰፕሽን ላይ ሳይሆን ገቢ ላይ የሚጣል ግብር ስለሆነ ነው ምን የምንለው ማለት ነው ዳይሬክት ታክስ ብለን የምንጠራው ማለት ነው።